የሆነ ቁጥር ነው። ከዛ ውጪ ምንም ነገር የሌለ ማለት ኦኬ። አላሁ ሰመድ አላህ ሁሉ ነገር መጠገያ ነው። አልተወለደም አይወልድም። ምክንያቱም ማንኛውም ነገር ለምሳሌ እንስሳ የሚወልደው አምሳያውን ነው። ገባሽ? እንዲሁም ማንኛውም ህይወት ያለው ነገር የሚወልደው አምሳያውን ነው። ስለዚህ ፈጣሪ አምሳያ ስለሌለው እሱን የሚመስል ምንም ነገር ስለሌለ ልጅ ለሱ መያዝ አይገባውም ማለት ነው። ገባሽ? ልጅ የለውም። ምክንያቱም ልጅ አለው ካለ ሚስትም ሊኖረው ነው ማለት ነው። ያለ ሚስት ወለደ ካለ ደግሞ ፈጣሪ ለራሱ ዲቃላ ወለደ እንደማለት ነው። ይሄ ደግሞ ትልቅ ኃጢአት ነው፣ ወንጀል ነው። ገባሽ አሁን? አዎ የስመው ነኝ። ስለዚህ አላህ አምሳያ የለውም፣ ከሱ በቀር ሌላ አምላክ የለም። ነገሮችን ሁሉ ያያል። አላህ አይኖችን ሁሉ ያያል። እኛ ግን አላህን ማየት አንችልም። አላህ ፈጣሪ አይታይም። ገባሽ አሁን? ስለዚህ ብቸኛ የሆነ አምላክ ነው። ስለዚህ ስለ አላህ አሁን ያልገባሽ ነገር አለ? እሱ ፈጣሪ ነው። በአማርኛ እግዚአብሔር ይባላል አይደል? አላሁ ማለት እኛ እግዚአብሔር የሚለውን ቃል አንጠቀምም። ምክንያቱም እግዚአብሔር ማለት ቃሉ የግዕዝ ሲሆን እግዚ ማለት ገዢ ማለት ነው። ብሔር ማለት ብሔር፣ የብሔር ገዢ ማለት ነው። አላህ ደግሞ የብሔር ገዢ አይደለም። የብሔር ገዢ ማለት ንጉስ፣ መንግስት ማለት ነው። ከንጉስም የክልል መንግስት ለምሳሌ የኦሮሚያ ክልል መንግስት ብሔር ገዢ ሊባል ይችላል። አማራም እንደዛው፣ አማራም ብቻ የሚያስተዳድር ከሆነ እንደዛ ማለት ይቻላል። ነገር ግን እግዚአብሔር የሚለው እኛ ለአላህ አንጠቀምም። ምክንያቱም ለምሳሌ ኢየሱስ ራሱ በአንደበቱ አምላኩን ኤሎሄ ኤሎሄ ላማ ሰበክተኒ፣ አምላኬ አምላኬ ለምን ተውክኝ ብሎ ሲጠራ ነበር እንጂ እግዚአብሔር እግዚአብሔር ብሎ አልተጣራም። እግዚአብሔር እግዚአብሔር ብሎ ተጣራ እንደ ኢየሱስ በአማርኛ በመጽሐፍ ቅዱስ ላይ እግዚአብሔር እግዚአብሔር ብሎ አልተጣራም። ይበልጥ እሱ አብ የሚለው አረፍተ ነገር ስጠቀም ነበር። አብ ብሎ ማለት ደግሞ አምላክ ብሎ ማለት ነው እንጂ የብሔር ገዢ ማለት አይደለም። ለምሳሌ በማቴዎስ ወንጌል ምዕራፍ 23 ቁጥር 9 ላይ እናንተ መምህርና ጌታ ተብላችሁ ልትጠሩ ትፈልጋላችሁ አላቸው። ነገር ግን በምድር ላይ ማንንም አባት ብላችሁ አትጥሩ፣ አባታችሁ አንዱ እርሱም የሰማይ ነውና ነው ያለው። እነሱ አጠገባቸው ሆኖ ነው አባታችሁ አንዱ እርሱም የሰማይ ነውና ብሎ የተናገረው። ያ ብሎ ማለት ኢየሱስ አባት እሱ ራሱ አብ ቢሆን ኖሮ አብ እኔ ነኝ ባለ ነበር። አባታችሁ አንድ እርሱም የሰማይ ነውና አላቸው። ኦኬ፣ ሊቃችሁ አንድ ነው አለ። ኢየሱስ ብሎ ማለት ሊቅ እንደ ፓስተር እንደ ቄስ እንደማለት ነው እንጂ አምላክ አይደለም። ሊቃችሁ አንድ ነው እሱም ክርስቶስ ነው ብሎ መለሰላቸው። ገባሽ አሁን? ስለዚህ ሊቅ ብሎ ማለት አስተማሪ ማለት ነው። አስተማሪ ወይ ደግሞ ፓስተር አምላክ ሊሆን ይችላል እንዴ? አስተማሪ አምላክ ሊሆን ይችላል? አስተማሪ አምላክ ሊሆን አይቻልም። ጎበስ። እንዲሁም ለምሳሌ በሉቃስ ወንጌል ላይ በምዕራፍ 18 ቁጥር 18 ላይ ከጸሐፎቹም አንዱ ቀርቦ ሲከራከር ምን አለ? ከጸሐፎቹም አንዱ ቸር መምህር ሆይ የዘላለምን ሕይወት ወርስ ዘንድ ምን ላድርግ ብሎ በጠየቀው ጊዜ ኢየሱስም ብሎ መለሰለት፣ ስለምን ቸር ትለኛለህ አለ። ኦኬ፣ ከአንዱ ከእግዚአብሔር በቀር ቸር ማንም የለም ብሎ መለሰለት። ኢየሱስ የዛኔ በነበረበት ጊዜ ስለምን ቸር ትሉኛላችሁ ብሎ ሲቆጣ ነበር። ቸር አይደለም ብሎ ሲከራከር ነበር። ታዲያ እሱ ካረገ በኋላ እኛ እሱን ቸር ብንለው ይሄ ቅጥፈት አይደለም? ቅጥፈት ነው አይደለም? ስለዚህ እሱ ካረገ በኋላ እኛ እሱን ቸር ብንለው ያ ምን ይባላል? ቅጥፈት ይባላል። የዛኔ እሱ በምድር ላይ በነበረበት ጊዜ ቸር አይደለውም ብሎ ሲከራከር ሲቆጣ የነበረውን ኢየሱስ እሱ ካረገ በኋላ ቸር ብንለው ማለት ነው ወንጀል ነው ማለት ነው። እንዲሁም በዮሐንስ ወንጌል ላይ ምናልባት አንቺ አንብበሽ ከሆነ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳችን ላደርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፍቃድ እንጂ ፍቃዴን አልሻምና እኔ ስለ ራሴ እንኳን ብመሰክር ምስክርነቴ እውነት አይደለም ብሎ ሲናገር ነበር። እንዴት ኢየሱስ አምላክ ቢሆን እንዴት ከራሱ እንዴት ምን ማድረግ እንዴት አይችልም? ከራሴ አልችልም አለ። ኦኬ፣ ከራሱ ምንም ማድረግ ካልቻለ ምንም አንዳችንም ማድረግ አይቻለኝም አለ። ስለዚህ ኢየሱስ ሲያደርጋቸው የነበረው ነገር በሙሉ ከአምላኩ የተሰጠው ነገር ነው ማለት ነው። ታዲያ ከአምላኩ የተሰጠውን ነገር የሚያደርግ አካል እንዴት ለኛ አምላክ እንዴት ሊሆን ይችላል? ለምሳሌ በዮሐንስ ወንጌል ላይ ምዕራፍ 11 ቁጥር 43 ላይ አልዓዛርን ሲያስነሳው እግዚአብሔርን ለምኖ ነው ያስነሳው። ምን አለ? ስለሰማኝ አመሰግናለሁ፣ ሁሌም እንድትሰማኝ አለ። ሁሌም እንድትሰማኝ
እንድትሰማኝ አውቃለሁ አለ። ኦኬ። ስለዚህ በተመሳሳይ መልኩ ብዙ ነገሮችን ማለት ይቻላል እና ኢየሱስ ሌላ አምላክ አለው። ለምሳሌ ማርቆስ ወንጌል ላይ ምዕራፍ 12 ላይ ቁጥር 28 ላይ ከጻፎቹም አንዱ ቀርቦ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ ከሁሉ ፊተኛይቱ ትእዛዝ ማናቻይቱ ናት ብሎ በጠየቀው ጊዜ ኢየሱስ ምን ብሎ መለሰለት? እስራኤል ሆይ ስማ፣ ጌታ አምላካችን አንድ አምላክ ነው፣ አምላካችን አንድ አምላክ ነው ብሎ ነው የመለሰለት። እንዲሁም ዮሐንስ ወንጌል ምዕራፍ 20:17 ላይ ወደ አባቴ ያላረኩምና አትንክኝ አላት። ወደ ወንድሞች ሄደሽ አላት። ሲጀመር ኢየሱስ አምላክ ቢሆን ኖሮ እንዴት ወንድሞች እንዴት ይኖሩታል? አምላክ ወንድም አለው እንዴ? አምላክ ወንድም አለው? አምላክ ወንድም አለው ያለ ነው። አምላክ እንዴት አምላክ ወንድም አለው እንዴ? ወንድም አለው? አምላክ ወንድም የለውም። ስለዚህ ምን አላት? ወደ ወንድሞች ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ ማለት ወደ አምላኬና አምላክ አለው ኢየሱስ። ታዲያ ኢየሱስ አምላክ ካለው አምላክ ያለው አካል አምላክ ሊሆን ይችላል? አምላክ ያለው ነገር አምላክ ሊሆን አይችልም አይደል? አይችልም። እሺ፣ ስለዚህ እንደዛ ነው። እስልምናን መቀበል ብትፈልጊ ከሆነ ትችያለሽ፣ ግልጽ ነው። ኢንሻአላህ ያልገባሽ ነገርም ካለ መጠየቅ ትችያለሽ። አይ እስልምና መቀበል ፈልጋለሁ ካልሽም እኛ አንቺን ለመቀበል ዝግጁ ነን። ፈቃደኛ ነሽ እስልምናን ለመቀበል? ቆይ አንድ ነገር ለመጠየቅ ፈልጌ ነበርኩት፣ ግን ብዙ አማርኛ መስማት ነው እንጂ ማውራት አልችልም። የሆነ ልጅቷ አለች፣ እሷ መተረጎም ትችላለች። እኔ ኦሮሞኛም ብዙ አላቅም፣ አማርኛም አላቅም። መስማት ነው እንጂ ለእሷ እኔ ቋንቋ ለእሷ እነግራታለሁ፣ እሷ ደግሞ ለአንተስ ትተረጉማለች። እሺ ትናገር፣ እሷ ትናገር። እሷ አማርኛ ትችላለች? በቃ እሷ ትችላለች፣ ይህን ኦሮሞኛም ትችላለች። እኔ ለእሷ በቃ እኔ ቆይ ለእሷ ልንገር መጀመሪያ። እሺ ለእሷ ትጃለሽ። السلام عليكم ورحمة الله. نمني أفان وليت نمني بيكتن إنجرو نمني توكو نمني بريجتني بسودان ديسة أفان وليت نمني بيكتن. أستاذ. أبوليت إسي توكو بيرا سنيتو إرا أفان أمارا سر دندا إسي تترجمو في دندا أغسين ولا التلة. لا أنا مودي سنة أستاذ أنا سنقول سيلا. ربي سنقول سيلا ما نستطيع. لا كده. جوا لما أيوة شو البرة لا أنا وانا جبتهم برباني يروتك اسمه ديزاين أيوة إجازة واجد تكون جرا أسرع كذي كتاج خال لجباس أسرع سفا ولا يتدنى بس ولا يتدنى شير أربعة متى ولا يتدنى